በአማራ ክልል እየተካሄደ የሚገኘው ውጊያም አሁንም ተባብሶ ሲቀጥልም ሀውጃኖ ክፍለ ጦሩ ያገዙ ሪፐብሊካን ጋርድ ላይ የጦር የበላይነት በመውሰድ ታላቅ ድል መቀዳጀቱን አስታውቋል። በዚህ በርካታ የሪፐብሊካን ጋርዶች ባለቁበት ፍልሚያም ዛሬ ረፋዱን እጅግ ግዙፍ የተባለ ሜካናይዝድ ኃይል ወደ ቀጠናው እያመራ እንደሆነ የምትነግረው መረጃውን በዝርዝር ይዘናል። በስፋት ታደምጡታላችሁ። እጅግ ከከባድ ለአስጨራሽ የ8 ሰዓት ፍልሚያ በኋላ ፋኖ ከተማዋን ሙሉ በሙሉ መቆጣጠሯን አስታውቋል። በዚሁ ቀጠናም አሁንም ድረስ የተኩስ ድምጽ የተሰማ ሲሆን ማህበረሰቡን ከተማዋን ለቆ እየወጣ መሆኑን የተነገረው ይህም በዝርዝር የምንመለከተው ሌላኛው መረጃችን ነው። ትሰሙታላችሁ። በአዲስ አበባ ከተማ በአዲሱ ሸገር ሲቲ ፉሪና ኬንቴራ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑ ተሰምቷል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን ቤተሰብ ለማስለቀቅ ከ30 ሺህ ብር እስከ 50 ሺህ ብር እየተጠየቁ መሆኑም ተረጋግጧል። በዝርዝር የምንመለከተው ሌላኛው መረጃችን ነው። በቆይታችን በስፋት ታደምጡታላችሁ። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። በአማራ ክልል እየተካሄደ በሚገኘው ውጊያም ሀውጃኖ ክፍለ ጦሩ ያገዙ ሪፐብሊካን ጋርድ ላይ የጦር የበላይነቱ በመውሰድ ታላቅ ድል መቀዳጀቱን አስታውቋል። ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ትናንት ዳር 25 ቀን 2018 ዓ.ም ማለዳ ጀምሮ እስከ ምሽት 12 ሰዓት ድረስ ከሪፐብሊካን ጋርድ ጋር በመፋለም ከ50 በላይ ኃይል ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። በተጋድሎ ጠላት ከራያ አላማጣ ጥሙጋ ከተማ ተነስቶም በዙ 23ና ሞርተር ታግዞ ወደ ሀውጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሯ 2 ሻለቃዎችን ተጠቅማ መልሶ ማጥቃት በማድረግ ከ50 በላይ ሪፐብሊካን ጋርድ ሙትና ቁስለኛ በማድረግና ቀጠናቸውን በማስከበር ጭምር ታላቅ ድል ተጎናጽፈዋል የተባሉም በርካታ ኃይሉ የተመታበት ያገዘው ጦር በመጨረሻው ምሽግ ሪፐብሊካን ጋርድ ከግራም ከቀኝም ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ነው ራያ አላማጣ ጥሙጋ ከተማ ትርሲት ውስጥ በከፍተኛ ድንጋጤና ፍርሃት ውስጥ እንደሚገኝም የተነገረው። ይህ በእንዲህ እንዳለም ዛሬ ልቱን ለሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻለው ያገዘው ሰራዊት ከራያ ቆቦ ጨቢበር ሆኖ አውራ ላይ የተጠመዱ 2 ቻይና ሰራሽ 155 ኤምኤም መድፍ ወደ ራያ ቆቦም ባይባውና ኮቢ ቀረንሳ ያስወነጨፈ ንጹሃን ላይ ጉዳት ማድረሱንም ረፋዱን የወጡ መረጃዎች ያመላክታሉ። በሌላ በኩል ትናንት የዳግማዊ ቴዎድሮስ 5ኛ ኮር ከባድ ትንቅንቅ በማድረግ ባጃ ከተማን ሙሉ በሙሉ መቆጣጠሩ ታውቋል። ትናንት ዳር 25 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ የዳግማዊ ቴዎድሮስ 5ኛ ኮር አካሎች ጎንደር የበጋሻው ክፍለ ጦር፣ ታደሎ ብርሃን ክፍለ ጦር፣ የመብረቅ ክፍለ ጦር 2 ብርጌዶች አንድ ላይ በመቀናጀት ከጓላ መጥቶ ባጃ ከተማ ላይ የሰፈረውን ያገዙ ሰራዊት ፊት ለፊት ውጊያ በመግጠም ድልን አብስረዋል። በዚህ ፈጣን ውጊያ ከምሽግ ምሽግ እየዘለሉ በመግባት የጠላት ኃይል ሰፍሮበት የነበረውን ካምፕ ወዲያውኑ መቆጣጠር የቻሉ ሲሆን ጠላትም የፋኖን ክንድ መቋቋም ባለመቻሉም ከተማዋን ለአናብስቶቹ አስረክቦ እግሩ ወደ አመራው አቅጣጫ ፈርጥጧል የተባሉ። በዚህ ትንቅንቅ ጥቁር አንበሳ ክፍለ ጦር ሸማቂው ብርጌድና መብረቅ ክፍለ ጦር ብርጌዶች ከሊቦ ባጃና ከሚካኤል ደብር ባጃ የሚወስዱ ቁልፍ ቦታዎችን በመዝጋት የጠላት ኃይል እንዳይንቀሳቀስ ማድረግ መቻላቸውም ታውቋል። ውጊያው ለ8 ሰዓታት ያህል የቆየ ሲሆን በዚህ አስጨራሽ ውጊያም 15 ያህሉ እስከ ወዲያኛው ሲሸኙ ከ19 በላይ የሚወስድ ደግሞ ቀላልና ከባድ ቁስለኛ መሆናቸው ተገልጿል። እንደ ምንጮች ገለጻ ከሆነም አርባያ የመጀመሪያ ደረጃ ሆስፒታል በቁስለኞች ልቅሶና ዋይታ ተጨናንቀው ይገኛል ያሉ ሲሆን በርከት ያለ ሰራዊትም ሆስፒታል እንዳለ ወደማይቀረው መሸኘቱን ገልጿል። አምቦ ሜዳ ከተማ ላይ በአርበኛ በላይ ጌት የምትመራው ንጉሱ መልዛ ብርጌድና የጽያሱ ክፍለ ጦር የተወሰኑ አባላትን ለማጥቃት ወደ ከተማ የመጣው ያገዙ ኃይል መመታቱ ሲገለጽ ድምሰሳ ለመፈጸም አቅዶ የመጣው ጠላት ከ5 በላይ አባላቱ ክፉኛ ቆስለውበት ወደ መጣበት እንዲመለስ ተደርጓል ሲል መረጃውን ያደረሰን በአፋ በሰሜን አማራ ቀጠና የበላይ ዘለቀ እዝ ህዝብ ግንኙነት ክፍል ነው። ይህ በእንዲህ እንዳለም ያገዙት ጥምር ኃይል መነሻውን ካልፋ ወረዳ ሻውራና ጸደ ማርያም ከተማ ከሰሜን አቸፈር ሊበን ከተማና ከቋራ ወረዳ ደለጎ በማድረግ ወደ መይሰው ካሳ 2ኛ ኮር የተንቀሳቀሰ ሲሆን ሰሞንኛ አጀንዳው ፋኖን በየቀጠናው አጥርቻለሁ፣ በህዝቡ ላይ የተሻለ ቅቡልነት አግኝቻለሁ እያለ ቅየት ላይ ያለ ቢሆንም አሁን ላይ በጨለማ በመንቀሳቀስ ያርሶ አደሩን ትጥቅ ለማስፈታትና ዘረፋ ለመፈጸም አቅዶ የተንቀሳቀሰ ሲሆን ማህበረሰቡ ከፋኖ ኃይል ጋር መረጃ ቀድሞ በመለዋወጥ ከፋኖ ጎን በመሆን በሁሉም ቀጠና ማለትም ባለፈ ወረዳም የተንቀሳቀስ ያለውን የብልጽግና ሰራዊት አድዋ ክፍለ ጦር ከማህበረሰቡ ጋር በመጣመር የጠላትን እቅድ ከማክሸፍ ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ ሲቻል ከደለጉ ከተማ ተነስቶ ወደ ኮሩ ቀጠና የገባው በቋራው ሜላ ነብሮ ብርጌድ አማካኝነት በአገዙ ሰራዊት ላይ ከፍተኛ በትር ማሳረፍ ተችሏል ያለው የኮሩ ህዝብ ዩኒት ፋኖ አስተውል አምሳሎም
የፋኖ ኃይል አሰላለፉን በመቀያየር ያገዙን ሰራዊት ከበባ ውስጥ በማስገባት መግቢያ መውጫ እያሳጠው ይገኛልን ብሏል። የተከበራችሁ ቤተሰቦች መረጃችን ሲቀጥል በወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው መወሰዳቸው ተሰማም። በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች በየመንገዱና ከስራ ቦታ እየታፈሱ ለስልጠና ወደ ካምፖች እየገቡ እንደሆነም በተደጋጋሚ የወጡ መረጃዎች ይጠቁማሉ። አሁን ከወደ ወልዲያ የደረሰ መረጃ እንደሚያሳየው በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው ተወስደዋል። ስልካቸውን ከተቀሙ በኋላ ባሳለፍነው ሳምንት በሚሊሻው የተወሰዱት የአብነት ተማሪዎቹም በወልዲያ ከተማ የሚገኘው የቲንፋስ ደብር በረከት ቅዱስ ጊዮርጊስ ቤተክርስቲያንና ሌሎች ቤተክርስቲያኖች ተማሪዎች መሆናቸውም ተረጋግጧል። ቲንፋስ ደብር በረከት ቅዱስ ጊዮርጊስ ቤተክርስቲያኒቱ ተማሪዎቹ እንዲለቀቁም በደብዳቤ ቢጠይቅም እስካሁን ምላሽ አልተገኘም የተባለ ሲሆን አፍነው የወሰዱት የሚሊሻ አባላቱ በወሰዱት በእያንዳንዱ ተማሪም 7,000 ብር እየጠየቁ ይገኛሉ በማለት አንድ ስም አይጠቀስ ያሉና ጉዳዩን በቅርበት የሚያውቁ ምንጮች ገልጸዋል። መሰረት ሚዲያ ደረሰኝ ያለው መረጃ እንደሚያሳየው ታግተው የተወሰዱ ተማሪዎች ከቲንፋስ ደብር በረከት ቅዱስ ጊዮርጊስ፣ ደብር 3 ከፒያሳ መንበረ ንግሥት ቅድስት ኪዳነ ምሕረት እንዲሁም ደብረ 5 ከተማ ውስጥ በሚገኙ ሌሎች ደብር የሚማሩ 15 ተማሪዎች ናቸው ብሏል። በዚህም በአጠቃላይ ከ23 በላይ ተማሪዎች ተወስደዋል ማለት ነው። አሁን ላይ በከተማ ውስጥ በሚገኝ አንድ ቀበሌ ውስጥ ታስረው እንደሚገኙም ከቤተክርስቲያን አካባቢ ሰምተናል በማለት ሌላኛው የከተማዋ ነዋሪ ተናግረዋል። ባሳለፍነው ሳምንት ከተያዙት ተማሪዎች መካከል አንደኛው ዓርብ ዕለት ለማምለጥ ሲሞክር ከሚሊሻ በተተኮሰበት ጥይት ተመቶም ከፒያሳ ወደ ቲንፋስ በሚወስደው መንገድ ላይ ሕይወቱ ማለፉም ታውቋል። ተማሪዎቹ ወዴት ሄዱም? ገጠር ቤተሰብ ጋር ሲሄዱ ፋኖ ይወስዳቸዋል፣ ከተማ ሲሄዱ ሚሊሻ ይወስዳቸዋል፣ ፖሊስ ሲጠየቁ እኛ የለንበትም የምናውቀው ነገር የለም ይላሉም በማለትም ምንጮች ተናግረዋል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1,000 የተጠየቁ መሆኑን መሰረት ሚዲያ ከተያዥ ቤተሰቦች ሰምቻለሁ ሲል ዘግቧል። ካሁን ቀደም ወጣቶቹን የደህንነት ስጋት ነው አጣርተው እንለቃለን ብለው ይለቋቸው ነበር። አሁን ግን እስከ $1,000 እየተጠየቅን ነው። ገቢው ለማን ነው? ምክንያቱስ ምንድነው? ፖሊስ ጣቢያዎች በገንዘብ ሊቀጡ ይችላሉ ወይ? የሚቀጡትስ በዜግነታቸው ነው ወይ? በማለትም ቤተሰቦች ይጠይቃሉ። በተመሳሳይ በአዲስ አበባ በአዲሱ ሸገር ሲቲ ፉሪና ኬንቴራ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል የታሰሩ መሆኑም ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን ቤተሰብ ለማስለቀቅ ከ30,000 ብር እስከ 50,000 ብር እየተጠየቀ እንደሆነም ተሰምቷል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።